ጤና ይስጥልኝ እንዴት ናችሁ? ራቼ ተስፋ ይባላለሁ። የሰፊው ህዝብ ትሪደንት በመባል እታወቃለሁ። ዛሬ በአዲስ ነገር እናንተ ጋር መጥቻለሁ። የልጅነት ህልሜ የሆነው ብዙ የለፋውበትን ብዙ ዋጋ የከፈልኩበትን ራቹ ኢንተርቴይንመንት ለማቋቋም እንዳሸነፈ ሰው እንዳሸናፊ በፊታችሁ ቆሜያለሁ። ገርማ ሙቶላ እሺ ታምራላችሁ። አንዴ ሞቅ አድርጉለት ለራቹ ለሚሳው ለራቹ። በቅድሚያ ይሄን እድል ማግኘቴ ደስ ብሎኛል። እንደዚህ ለብሼ የመጣሁበት ምክንያት አለኝ። ያው በራቹ ባህል ተውቤ አምሮብኝ የራቹን የጓደኝነት አንድ ትውስታ ነግሬያችሁ ላልፍ ፈልጋለሁ። የዛሬ 5 ዓመት ነው 4 ዓመት እኔና ራቹ ማለት ትልቅ ቤት ውስጥ ተከራይተን እንኖር ነበር። በአጋጣሚ የሚገርማችሁ መከራየታችን አይደለም፣ አንድ ቀን ቸገረኝ ገንዘብ ቸገረን። አብረን እየኖርን ነው። ከዕለታት በአንድ ቀን ለቸገረን ሰዓት ራቹ ሙሉ ለሙሉ ስፖንሰር አድርጎ ያን ቤት ላይ ይዘጋል ማለት ነው። ከ4 ዓመት በፊት የወንድ ላጤ ህይወት አሰብኩት። እሱም ካምቦ የመጣበት ሰዓት ነው። ለኝናም ተፍተፍ እያለ ነው። የገረመኝ ታሪክን ዛሬ ለራቹ በጣም እንድታጨበጭቡለት የምፈልገው ያለፈውን ትውስታዬን ላካፍላችሁ ነው። የሚገርማቸው የተከፈለው ቤት ኪራይ ራቹ ከ8 ወር በኋላ ስሰማ ስልኩን ሽጦ ነበር አሉ። አልሰማው ነበር። ከ8 ወር በኋላ ያ ወቅት ማለት ራቹ ዋጋ የከፈለበት ጊዜ ነበርና ከ4 ዓመት በፊት እንኳን ዛሬ ለዚያ በቃ ይሄ ታሪክ ዛሬ በክብር ቆሜ እንዳወራ እኔም እንኳን ፈጣሪ ድል ሰጠኝ። ለራቹ ደግሞ ይህን ትልቅ መስዋዕትነት የጓደኝነትን መስዋዕትነት ያየውበት ወንድሜ ነው። እንኳን ደስ አለ። እሱ ከአምቦ እኔ ከአዲስ አበባ አንድ አድርጎ ያኖረን የጋራ ሰውነት የመከባበር የማንነታችን ባህል ዛሬ ከራቹ ጎን አብሬ እንድቆም እኔም እድሉን ማግኘቴ በጣም ደስ ብሎኛል። እንግዲህ ዛሬ ሚኮ በተለየ አለባበስ መጥቶ በአባገዳ ሰርፕራይዝ አድርጎኛል። ከሚኮ ጋር የምንተዋወቀው ዛሬ አይደለም ድሮ ነው። ከአምቦ ልክ እንደመጣው ኮመን ጓደኞች ነበሩና በእነሱ ምክንያት ልክ እሱ ቤት ሲሄድ እኔን የተቀበለበት መንገድ ብዙ ነገር አብረን አሳልፈናል፣ ብዙ ችግሮችን እና ሚኮ የዛሬ ሰው አይደለም ለማለት ነው። እና ሚኮ በጣም ነው የማመሰግነው፣ በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ያክብርህ። ገርማም ፎና ደኮ ሀር አባዬ ገመደንጀ ካዮ ኮገነማ አብጁ ኮጆልማ ራቹ ኢንተርቴይንመንት ሀረን እንዴሲ ካምፓኒ ጉዳ አርቲ ኦሮሞ ረት ሆጀት ካምፓኒ ጉዳ አርቲ ኦሮሞ ጉዲሱ ሆጀቴ ዋቀዮ ጉዳ ባዬን ገመደ ገርማም ፎና This is for Giri Giri family. Yes, sir. Achi? Yes, sir.